ይገርማችኋል ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛ። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት ለምን እንዳረኩት አስረዳችኋለሁ። ልንገራችሁ። እኔ ያረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው ያውቃል። በዚህ ዘመን ማማ እንደሆነ አናቅም። ስንታይ መንፈሳዊ ውስጣችን ግን ሰይጣናዊ የሆንን ሰዎች ስለበዛን የግድ ወደ እግዚአብሔር መጸለይ ነበረብኝ። እሱ ራሱ ንስሐ አባት መርጦ እንዲሰጥ። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ። ሰይጣን በሰው ላይ አድሮ ድንብርብራችንን አውጥቶታል። ሰው ላይ አድሮ በቃ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው ይሄ ምንድነው ዝም ብሎ ሻይ በዳቦ ዝም ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን እንዳንተ ምሕረት እንጂ እንደኛ በደል፣ እንዳንተ ቸርነት እንጂ እንደኛ በደል ብለን ስንወስደው አይደለም የሚናደደው፣ በድፍረት ሲሆን ነው። ከኢየሱስ ክርስቶስ ስላድኖ ስር ተንበርክኬ እያነባው እያለቀስኩ ኃጢአትን ፍጹም ጠልቼ ይቅር በለኝ እያልኩኝ በተናገርኩበት ሰዓት ነው ሸክሜ በቃ ከሾልደሬ ላይ በቃ እንዳለ ንስሐ እንደገባው ነው በቃ የቀለልኝ። ሰይጣን ደግሞ በሰው ላይ አድሮ ትቀሰፋለ እያለ ነው። እግዚአብሔር የሚያየው ልብን ነው። እኛ ብቻ በቃ ነጠላ መልበሳችን ነጭ በነጭ መሆናችንን ጥሩ መቋሚያ መያዛችንን ነው የምናየው እንጂ ክርስቶስ ልብን የሚያየው ልብ በድፍረት ከወሰድ ነው ይቀስፋል። ያ 3 ዓመት በፊት ነበረ ተቀሰፍኩኝ። ያው እስካሁን አለሁ። ይልቁንስ ባረከኝ፣ ትምህርቴን ባረከ፣ ህይወቴን ባረከ፣ ከሱስ አወጣኝ፣ ከፖርኖግራፊ አወጣኝ፣ ከስንት ነገር አወጣኝ። ያሉኝን ጓደኞች እንዳለ መጥፎቹን እንዳለ ገለልል። እኔ እንዳለ ይሄን የምለው ንስሐ አባት ስላልነበረኝ ነው። አጣብቂኝ ቦታ ውስጥ ላይ ስለነበርኩኝ ነው። እውነት በጣም ፈዘናል፣ ደንግዘናል። ሰይጣን በጣም ተጫውቶብናል። በደምብ እሱ ሄዷል፣ በጣም ሄዷል። እሱ ቀድሞናል እና ይሄን ታሪክ ሲሚላር የሆነ በቃ ሲቹዌሽን በዚህ ቪዲዮ ላይ ሊንክ አደርጋለሁ። እዚህ ጋር እዩት። አንድ ዱርዬ ምንም ሳይቆር ምንም ንስሐ ሳይገባ ምንም እንትን ሳያደርግ ቆርቦ እግዚአብሔር ራሱ በኪነ ጥበቡ እንዴት አመቻችቶ እንዴት እንዳዳነው ዲሊቨር ተደረገ። በቃ ካሉት አጋንንት እንዳለ ሴፍ ተደረገ። እዩት። ሊንክ አደርጋለሁ እዚህ ጋር እዩት።